ወይ በቀረብኝ ብሎ ባልና ሚስት ሸክላዎች ናቸው። አንድ ስጋ ይሆናሉ የተባለበት የከበረ ነገር ነው። የከበረ ቢዝ ኪችን ታስቀምጡታላችሁ ማይቦታውን ይሆን ዘንድ መልካም አይደለም። ምክንያቱም በትዳር ውስጥ ያለ ኢንቲሜሲ በጣም ከባድ ኢንቲሜሲ በቃ ቶሎ የሚታመን ይልቅ የበለጠ ዋጋ ያወጣል። ልክ ነው። ትዳር መግቢያ በር እንጂ መውጫ የለውም። ሰላም ጤና ይስጥልኝ። ዛሬ ደግሞ ስለ ትዳር ማውራት ፈልጌ የሸክላ ድስት ይዤ መጥቻለሁኝ። ትዳር የከበረ ነገር ነው። የከበረ መዝገብ ነው። እንቁ ነው። ከዚያም በላይ ነው። ሸክላ በባህሪው በጥንቃቄ ካልያዝነው በጣም ካልተንከባከብነው አቅመ ቢስ፣ ደካማ፣ ቶሎ የሚሰበር ቶሎ የሚጎዳ እንደሆነ ታውቃላችሁ። ትዳርም እንደዛው ነው ብላችሁስ? ትዳር የከበረ መዝገብ ነው። ቅድም ብያችኋለሁ። እንቁ ነው ብያችኋለሁ። ግን የት እንደተቀመጠ ታውቃላችሁ? በሸክላ ዕቃ ውስጥ ነው የተቀመጠው። ባልና ሚስት ሸክላዎች ናቸው። ይሄ በጣም አቅመ ቢስ አድርገሽ ገለጽሽው እንዳትሉ። አሁን ለምሳሌ ይሄን ሸክላ ብፌ ላይ ወይም ጠረጴዛ ላይ ወይም የልብስ ሳጥን ውስጥ ወስጄ አላስቀምጠው። ለምን? ሸክላ ነው። ቦታው የት ነው የሚሆነው? ኪችን ውስጥ የሆነ ቦታ ጥግ ላይ ነው የሚቀመጠው አይደል? ግን እዚህ ሸክላ ውስጥ በጣም ውድ የሆነ የከበረ ወርቅ እንቁ አስቀመጥኩበት ልበላችሁ። የት አስቀምጠዋለሁ ብላችሁ ታስባላችሁ? እናንተስ ብትሆኑ ይሄ ሸክላ እናንተ ቤት እንቁ ቢዝ ኪችን ታስቀምጡታላችሁ? ማይሆን ቦታ ታስቀምጡታላችሁ? አይደለም። ከያዘው ነገር የተነሳ ውስጡ ካለው ከከበረው ነገር የተነሳ በጣም ውድ ቦታ፣ ማንም የማያገኘው ቦታ፣ ማንም የማይደርስበት ቦታ ወስዳችሁ ታስቀምጡታላችሁ አይደለም? ትዳርም እንግዲህ እንደዚህ ነው። በእርግጥ ሰሪው ከመጀመሪያ ሲሰራ ትልቅ ዓላማ አስቀምጦበት እንደሰራ ስንቶቻችን እንደምናውቅ አላውቅም። እኔ ግን እንደሱ ላለሁ የትዳር ሰሪና ፈጣሪ አዳም እንደዛ ባለ ውብ ቦታ ላይ ውብ ስፍራ ተቀምጦ ብዙ ተክሎች ባሉበት፣ እንስሳት ባሉበት፣ አዋፋት ባሉበት፣ ወንዞች፣ ተራሮች ባሉበት ልዝላና ቢል ሊደብረው በማይችል ቦታ ላይ ማለት እኮ ነው። አዳም እውቀቱ ራሱ ይገርመኛል። ለእያንዳንዱ እንስሳ ስም ሲያወጣ ለአንዱ እንኳን አልደገመም። በጣም የእውቀት አባት እንደነበረ አስባለሁኝና የሞቀ የደራ በጣም የተመቸ ቦታ ገነት እንደዛ እንደሆነ ስለማስብ እኔ በዛ ላይ እግዚአብሔር ባለበት በተገኘበት በቃ ላይፍ ማለት ይሄ ነው በሚባልበት ቦታ እግዚአብሔር ግን እንደዚህ ያለ ሰው ብቻውን ይሆን ዘንድ መልካም አይደለም። እንደዛ ባማረ ቦታ ላይ ሰው ብቻውን ይሆን ዘንድ መልካም አይደለም። አዎ ሰሪው ካለ እኛም አብረን እንላለን። ሰው ብቻውን ይሆን ዘንድ መልካም አይደለም። ስለዚህ ምን አለ? የሚመቸውን ረዳት እንፍጠርለት ብሎ ሔዋንን አመጣት፣ ሰራለት፣ ፈጠረለት። እግዚአብሔር ትልቅ ዓላማ ስላለው ነው ትዳርን የመሰረተው የሰራው። የእርሱን አንድነት የሚገልጥበት ቦታ ከትዳር የተሻለ አለ ብዬ አላስብም። ምክንያቱም በትዳር ውስጥ ያለ ኢንቲሜሲ በጣም ከባድ ኢንቲሜሲ ነው። በልጅና በእናት ውስጥ ወይም ደግሞ በአባትና በልጅ ውስጥ አለ ብዬ እንኳን ማመን አልችልም። የምትቃወሙ ሰዎች ካላችሁ አላውቅም፣ ኮሜንት ላይ መጻፍ ትችላላችሁ። ለኔ በሚገባኝ የእግዚአብሔርም ቃል እንደሚል ግን ትልቁ መጣበቅ ማለት ሰው እናቱን ይተዋል፣ አባቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ይጣበቃል፣ አንድ ስጋ ይሆናሉ የተባለበት ኢንቲሜት የሆነ ሪሌሽንሺፕ ከትዳር ውጪ ያለ አይመስለኝም። ኦፍ ኮርስ በአሁን ባለንበት ጊዜ በጣም ብዙ አቢዩዝ የተደረገ ነገር አለ። ከባድ ነው፣ ባልገባሁበት የሚል ሰው ሊኖር ይችላል። ብዙ ዋጋ እየከፈለ ያለ ሰው ሊኖር ይችላል። ነገር ግን የመጀመሪያውን ነው የምናስበው። ፈጣሪ ሲሰራ የሰራበትን ዓላማ ስናስብ ትዳር የከበረ ነገር ነው፣ እንቁ ነው። ስለዚህ ያንን የከበረ ነገር የታስቀመጠው መሰለሽ? ሸክላ ዕቃ ውስጥ በቀላል የሚጎዳ በቀላል የሚሰበር ወይ በቀረብኝ ብሎ የሚል በጣም በቃ ቶሎ የሚታመን ሰው ውስጥ ሰዎች መካከል አስቀመጠ። ግን የእግዚአብሔር ቃል እንደዚህ ይላል፣ የኃይሉ ታላቅነት ከርሱ ይሆን ዘንድ የከበረውን መዝገብ በሸክላ ዕቃ ውስጥ አስቀመጠ። አይገርማችሁም? የኃይሉ ታላቅነት ከማን ይሆን ዘንድ? ከሰሪው ከፈጣሪው ከአቅም ሰጪው ይሆን ዘንድ የከበረውን መዝገብ የከበረ ዓላማ ያለበትን ትዳር፣ ትልቁ ትዳር፣ እግዚአብሔር ትውልድ የሚፈልግበትን ትዳር፣ የልጁንና የራሱን መልክ የሚያሳይበትን ትዳር በሸክላ ዕቃ ውስጥ አስቀመጠ። ስለዚህ ይሄ ሸክላ የከበረ ቦታ ላይ ወስደን ብናስቀምጠው ውስጡ ካለ ከከበረ ነገር የተነሳ ሸክላ ይዘን ስንሄድ 2 እና 3 ሸክላ እንኳን ስንወስድ በጥንቃቄ ጨርቅ አስገብተን ሳር አስገብተን አይደለም እንወስደው።
በትዳር ውስጥም ስንኖር በጣም በጥንቃቄ ባለቤቴ ምን ደስ ያሰኘዋል፣ ሚስቴን ምን ደስ ያሰኛታል፣ ባሌን ምን ደስ ያሰኘዋል፣ እንዴት ብዬ ልቅረብ፣ እንዴት ብዬ ልናገር፣ እንዴት ብዬ ልንከባከብ እያልን ለምን ትልቁ የእግዚአብሔር ኢሜጅ እዛ ላይ ስላለ የትዳር ኢሜጅ ትልቅ ነው። ትዳር መግቢያ በር እንጂ መውጫ የለውም። መውጫው በሬሳ ሳጥን በኩል ነው። እስከ ሞት ድረስ በቃል ኪዳን አብረን የምንኖርበት ህብረት ቢኖር ትዳር ነው። ግን አንድ ነገር እላችኋለሁ፣ ሸክላው ሊሰነጠቅ ይችላል፣ ሊሰበር ይችላል፣ ሊታመም ይችላል፣ የሆነ አደጋ ሊደርስበት ይችላል፣ ስስ ስለሆነ ማለት ነው። ግን ሰሪው ማኑዋሉ እጁ ላይ ያለው ወደሱ ስንመጣ ያበጃጀዋል፣ ያሳምረዋል። እልቁን ከበፊት ይልቅ የተሻለ አቅምና ውበት እንዲኖረው አድርጎ ይሰራል። የጃፓኖችን የሸክላ አሰራር እንግዲህ የምታውቁ ከሆነ ስለሱ ልንገራችሁ። ሸክላ ከሰሩ በኋላ ሲሰበር፣ ሲሰነጠቅ፣ አደጋ ሲደርስበት ስብስብ አድርገው ወስደው አይጥሉ። ይልቁን ግን በጣም በጥሩ ሁኔታ በወርቃማ ከለር ያሳምሩታል፣ ያበጃጁታል። ከዛ በኋላ ለገበያ መልሰው ያወጡታል። በወርቃማ ነገር የተተኮሰ ያማረ የተዋበ ሸክላ መጀመሪያ ከተሸጠበት ዋጋ ይልቅ የበለጠ ዋጋ ያወጣል። መልኩም ከመጀመሪያው ይልቅ ያምራል። እንግዲህ በግጭቶች በተለያየ ሁኔታ ይሄ ሸክላው ሊሰበር ሊሰነጠቅ በትዳራችን መሃል የተለያየ ክራክ ሊያጋጥመን ይችላል። ነገር ግን ሰሪያችን ፈጣሪያችን ወደሆነ ወደ እርሱ በመመለስ አቅም እንዲሰጠን በመጠየቅ በመጸለይ አብሮ የጥሞና ጊዜ በመውሰድ ማማር መዋብ የበለጠ ፋንክሽናል መሆን እንችላለን። እንደው ያጋጨንን ያንን ነገር ባለቤቴ ይሄንን አይወድም፣ ባለቤቴ ይሄንን አትወድም ብለን በደንብ አድርገን አውቀነው ኤክስፒሪየንስ አድርገን የበለጠ ጉዟችንን ሳንጋጭ ወይም ደግሞ በይቅርታ መቀጠል እንችላለን። ይቅርታ ትልቅ ወጌሻ ነው። ይቅርታን የመሰለ ትልቅ ምሰሶ ቤት ውስጥ የለም። ሁልጊዜም ከሰሪያችን ጋር ከፈጣሪያችን ጋር ኮኔክት እያደረግን አብረን ጥሩ ህብረት ጥሩ ፌሎሺፕ ከኖረን ያለሰልሰዋል። ጸባችን ራሱ የከረረ አይሆንም። ሐሳቡን ከወደዳችሁት ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። በጣም አመሰግናለሁ። ተባረኩ።